ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ሰላማዊ ሰልፍ ለመጥራት ማቀዱን አስታወቀ። ሰላማዊ ሰልፉ ምርጫው አስቻይ ሁኔታዎች የሉም፣ በተለያዩ የኢትዮጵያ አካባቢዎች የቀጠሉት ግጭቶች አሁንም መፍትሄ አልተበጀላቸውም፣ የታሰሩ የፖለቲካ እስረኞች በእስር ላይ ይገኛሉ፣ በዚህ አይነት ሁኔታ ምርጫ ማካሄድም የሚቻል አይደለም በሚል ለኢትዮጵያውያን ጥሪ ለማድረግ የተዘጋጀ ሰልፍ መሆኑ ነው ኢሃፓ ዛሬ ባወጣው መግለጫ አስታወቀው። ለመሆኑ ሰልፉ ምንድነው? በዚህ ሁኔታስ ምርጫው ላይ ተቀጥላላችሁ የሚሉ ጥያቄዎችን አንስተን ከፓርቲው የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ጋር ቆይታ እናደርጋለን። እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ ይስሐቅ። ጤና ይስጥልኝ መሳይ፣ እንደምን ዋልክ? እንደምን አመሸህ? እንደምን ቆየ? እንዴት ሰነበትክ? እንግዲህ ከሀገር ቤት ነው። የሀገር ቤት ኔትወርክ የቻለውን ያህል አብረን የሚያዛልቀን ያህል እንቆያለን ማለት ነው። ዛሬ መግለጫ አውጥታችኋል። ምንድን ነው መግለጫችሁ? ሰልፍ ልታደርጉ እንደሆነ የገለጻችሁበት እንደሆነ ነው የተረዳሁትና እስቲ የመግለጫችሁን ጭብጥ ባጭሩ ብትገልጽልን። መልካም መሳይ፣ እንደሚታወቀው እንግዲህ ዛሬ መግለጫ አውጥተናል። የመግለጫውን ዋና ይዘት እንግዲህ እንደምታውቀው ኢሃፓ በሰባተኛ ሀገራዊ ምርጫ ሂደት ላይ እየተሳተፈ እንዳለ ይታወቃል። በሰባተኛ ሀገራዊ ምርጫ ዋናው ዓላማችን በዚህ በምርጫው ሂደት ዋናው እንድንሳተፍ ያደረገን ምክንያት እንግዲህ በኢትዮጵያ የምርጫ አስቻይ ሁኔታ እንደሌለ ቀድመን ገምግመን ብቻ አይደለም ጥናቶችን አድርገን በጣም ዘርፈ ብዙ ችግር ባለበት ምንም ምርጫ ለማድረግ የሚያስችል ሁኔታ የለም፣ የምርጫ ኢናብሊንግ የለም የሚል ግምገማ እንደነበረን በሚዲያም በመግለጫዎቻችን ስንጠቅስ ነበር። በተለይ ደግሞ ዛሬ ላይ ከዛ በኋላ ያለውን ዛሬ ላይ ቁመን በምናይበት ጊዜ ደግሞ ሀገሪቱ ከድጡ ወደ ማጡ በተለይ የህዝቡን ችግር በጣም ዘርፈ ብዙ ከመሆኑ የተነሳ ሞቱ፣ መፈናቀሉ፣ ጦርነቱ፣ ረሃቡ፣ ችግሩ ከመንግስት ሰራተኛ ምንም ችግሩ በጣም ሰፊ ነው። ዘን ይህንን መሰረት አድርገን የወጣ መግለጫ ነው። ምርጫውን በተለይ ደግሞ ከምርጫው ጋርና የተገናኘ ዋናው የምርጫው ዓላማ ሂደቱን ለትግል እንጠቀምበት የሚል ነበር እንጂ አሳይነት እንደሌለ ቀድመን የገመገምንበት ነበር። ዘን እዚህ መሰረት አድርገን በህብረተሰቡ ላይ እየደረሰ ያሉ በደሎች፣ ግፎች፣ ጦርነቶችን፣ መፈናቀሎችን፣ ማንነት ተኮር እስራትን ጭምር ሊያወግዝ የሚችል ሰልፍ ነው የተጠራው። በዋናነት ግን የምርጫ አስቻይነቱን በተለይ እንዲሁ ነው እያለ ለምንድን ነው ታዲያ ኢሃፓ በምርጫ ሂደቱ የተሳተፈ የሚለው የሚመጣው አስቻይ ሁኔታ እንዲፈጠር ነው። በዋናነት እኛ ስንታገል የነበረው ምርጫ ሂደትም ስንጠቀምበት የነበረው አስቻይነት የለም ሲባል የድሮን ጨፍጫፉ ይቆም፣ በማንነት ተኮር የታሰሩ ያሉ ዜጎችን እሱም ይቆም የሚሉትን እና ሌሎች ዘርፈ ብዙ ችግሮችን እንድንታገልበት ወይም ደግሞ አስቻይነት እንዲኖር ነበር። ነገር ግን በምርጫ አፋፍ ላይ ሆነን እነዚህ በሙሉ አልተፈቱም ብቻ ሳይሆን አዳዲስ የጦርነት ቀጠናዎችን እየተፈጠሩ ባሉበት ሁኔታዎች ነው ያሉት። እሱ ብቻ አይደለም፣ የህብረተሰቡ ችግር፣ ስቃዩ፣ መፈናቀሉም ከትናንትና በበለጠ ተስፋፍቶ ባለበት ሁኔታ ላይ ነው ይህንን መግለጫ ያወጣነው። ዘንድ የመግለጫውን አንኳር ይዘቶችን በህዝቡ ላይ እየደረሱ ያሉ ግፎች፣ ሰቆቃዎች፣ ጦርነቶች፣ ሃይማኖት ተኮር ጥቃቶችን እነዚህም መቆም አለባቸው የሚሉ ሀሳብ ያለው ሰላማዊ ሰልፍ ነው ማለት ይቻላል። ቤት ከተሞች ነው። ምናልባት የከተሞቹን ዝርዝር መቼ እንደሆነ ገልጻቸዋልና ከተሞችን ጨምሮ መቼ እንደሆነ ብትገልጽልን። በጣም ጥሩ። እንግዲህ ቀኑ የተወሰነው ሚያዝያ 30 ነው የሚሆነው። በሚቀጥለው ወር አንድ ወር ይኖረናል፣ የዝግጅት ጊዜ ይኖረናል። ከተሞቹ ከአዲስ አበባ በዋናነት አዲስ አበባ አለ። ወደ ደቡብ ስንሄድ ደግሞ በሲዳማ ሐዋሳ ከተማ መርጠናል። በአማራ ክልል ባህር ዳርና ጎንደርን ይኖራል። ሐረርና ድሬዳዋን ያካትታል። ከትግራይ መቀሌን መርጠናል። ከዛ ደግሞ በጣም ዘርፈ ብዙ ችግር ያለበት ቤንሻንጉል ወይም አሶሳ ታሳቢ አድርገናል። እንግዲህ ይስሐቅ፣ ምናልባት ሰልፉን በተመለከተ ወደኋላ ላይ ላቆየውና መግለጫው ከመነሻው ጀምሮ ሲታይ በምርጫው ላለመሳተፍ ውሳኔ ላይ የደረሳችሁ አይነት ነገር ነው የሚመስለው። አስቻይ ሁኔታ የለም፣ አጃቢ ሆነን ይህንን ምርጫ
ስርዓቱን ለሚቀጥሉት 5 ዓመታት ተጨማሪ የኢትዮጵያን የጭቆና ሰርቲፊኬት እንዲያገኝ ለማገዝ አይደለም እንዲህ እያላችሁ ትገልጻላችሁ ግን ምርጫ ውስጥ አላችሁ አስቻይ ሁኔታ ከሌለም ይሄ ሁኔታ ቅድመ ነገሮችን አስቀምጣችሁ ወደዚህ የገባችሁበት በርካታ ጉዳዮች እንደም የበለጠ ከፍተውና ተጠናክረው በቀጠሉበት ሁኔታ አሁንም ምርጫ ውስጥ ነው ያላችሁት አሁንም ስርዓቱ ባዘጋጃቸው የምርጫ ድግሶች እንቅስቃሴዎች ውስጥ ግንባር ቀደም ተሳታፊ ናችሁ ምን አይጋጭም ወይ እነዚህ ነገሮች በጣም ጥሩ ጥያቄ በቀጥታ ቃል በቃል ወደ ጥያቄ መመለስ ነው የሚለው አይጋጭም ለምን ዋናው ምክንያቶችን እናንሳ በሂደቱ አለን አስቻይ የለም እውነት ነው አስቻይነት አለመኖር በተለይ በምርጫው ሂደቱ በመሳተፍ ለምሳሌ በሩቅ ተመልካቹና ከሚሆን በምርጫ ሂደቱን ተሳትፈን እነዚህን በሙሉ ማጋለጥና መታገል ነው የሚሻለው የሚል ነው ያለነው አንድ ነገር ግን በእርግጠኝነት ሆነን የምንናገረው እንደ ኢህአፓ የዚህ ምርጫ አጃቢ ሆነን በተለይ ደግሞ አጃቢ ሆነን ብቻ አይደለም ከአጃቢነት የዘለለ ለአገዛዙ በመግለጫችን እንዳየነው ማፈናቀሉ መግደሉ እስሩ ማንነት ተኮር ጥቃቶቹ አጠቃላይ በኢትዮጵያ እየተከሰቱ ያሉ ችግሮችን ግሪን ካርድ እንደመስጠት ነው የሚታሰበው ዘን አሁን ዛሬ ላይ ቆመን እንደ ኢህአፓ የገመገም ነው በዚህ ምርጫ መሳተፍ ማለት ከአጃቢነት የዘለለ ትርጉም የለውም የሚል እሳብ ያለን ታዲያ መቼ ነው ከዚህ ምርጫ እንዲህ አሁን አክቲቭ በምርጫው ላይ እየተሳተፍን ያለነው በምርጫው ላይ በምን ሂደት ነው እየተሳተፍን ያለነው ነው መታየት ያለበት እኛ ከመጀመሪያ በጥናታችንም ስናየው የምርጫ ሂደቱን እንሳተፍ ስንል በምርጫ ላይ ሆነን የትግል እንጠቀምበታለን ነው የምርጫ ህጉ አለ ወይም ደግሞ የምርጫ ሴሽኑ አለ ምርጫ ሴሽኑ የሚሰጥህ መብቶች አሉ እነዚህ መብቶችን እንጠቀምባቸው የህዝብ ችግሮችን በተለይ እንደ ፖለቲካ ፓርቲ የምትጠቀምባቸው የትግል መስመሮች ብዙ ናቸው ሚዲያ አንዱ ነው ዘን የሚዲያ እድሉን ተጠቅመን የህብረተሰቡን ችግር ለዓለም አቀፍ ማህበረሰቡ ጭምር እናጋልጥ ምርጫውን በሚጀምርበት ጊዜ አስቻይ ሁኔታ የለም ዛሬ ላይ ቆመን ደግሞ ትናንትና የምርጫ አስቻይ የለም ባልንበት ከዛ በበለጠ በተባባሰ ዛሬ ላይ የምርጫ አስቻይነት የለም ታዲያ ምንድነው እያዳመጥን ነው ወይ የምንል ከሆነ የምታየው በምርጫ ተሳትፎችን ብልጽግና በበጎ ወይም አገዛዙ በበጎ ጎን አይደለም ያየው በተለይ በሚናደርጋቸው ምርጫ ሳሚ መስሉ ወይም ደግሞ ምርጫ ነክ የሆኑ ጉዳዮች ላይ የህብረተሰብ ችግር ነው መዘን እያወጣን ያለነው በህብረተሰቡ እየደረሰ ያለውን ሰቆቃ ነው ትኩረት አድርገን እየታገልንበት ያለነው ስለዚህ ከዚህ አንፃር በመናይበት ጊዜ እንትኑን አይጋጭም ግን መቼ ነው የሚጋጨው የሚባል ከሆነ በዚህ ምርጫ ላይ አጃቢ ሆነን በተለይ እነዚህ ቀድሞ ሁኔታ ያስቀመጥናቸው የማንነት ተኮር ጥቃት ላይ በየቀኑ በህዝብ ሀብት በተገዙ ድሮኖች እየተጨፈጨፈ ያለው ማህበረሰብ ዘንግተን በማንነት ምክንያት የታሰሩ ፖለቲከኞች የምክር ቤት አባላት ጋዜጠኞች እነዚህ ባልተፈቱበት ሁኔታ አሁንም የምርጫ አጃቢ ሆነን የብልጽግና 5 ዓመት የስልጣን ዘመናት መፍቀድ ወይም ደግሞ ግሪን ካርድ ሰጥተን ስናበቃ የተናገርነውና በተግባር እያሳየነው ያለነው አጃቢ የዘለለ ምን ትርጉም ሊያስ ወይም ደግሞ አጅበን አዳምቀናል የሚለው ይሆናል ወይም ደግሞ ተጋይቷል ማለት እንችላለን ከንግግሮቻችን